ሰላም የተከበራችሁ ተመልካቾች፣ በዛሬው ቪዲዮ የሚሆነው እንግዲህ ስለ ላሊበላ እነግራችኋለሁ ማለት ነው። በአካል ያየሁትን እንደገና ደግሞ ያነበቡትን መሰረት አድርጌ ስለ ላሊበላ አጠቃላይ ያለውን ኢንፎርሜሽን ይሰጣችኋለሁ ማለት ነው። እስከ መጨረሻው እንድትከታተሉ በአክብሮት ጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ላሊበላ ብለን የምንጠራው በአብዛኞቻችን የምናውቀው የምንሰማው ስም ነው ማለት ነው። እንግዲህ ላሊበላ በዩኔስኮ የተመዘገበ ታሪካዊ የሆነ ቦታ ነው። ሃይማኖታዊ የሆነ ታሪካዊ የሆነ ቅርስም ነው ማለት ነው። እንግዲህ ይህ ቦታ የት ይገኛል ካለ በኢትዮጵያ እንግዲህ በስተሰሜን አካባቢ የሚገኝ ነው። በተለይም በአማራ ክልል በሰሜን ወሎ ዞን ውስጥ የሚገኝ ቦታ ነው ማለት ነው። እንግዲህ ይህ ቦታ ሃይላንድ ነው። ኖርማሊ ከአዲስ አበባ 645 ኪሎ ሜትር የሚርቅ ነው ማለት ነው። ከባህር ጠለል በላይ ደግሞ 2500 ሜትር ከፍታ ያለው ነው ማለት ነው። እንግዲህ ይህ ቦታ ቀዝቃዛ የሆነ ሃይላንድ ነው። ቀዝቃዛ የሆነ ከፍታ ቦታ ላይ የሚገኝ ነው ማለት ነው። ይህ ቦታ እንግዲህ በዓለም ዙሪያ ያሉ ሰዎች እየመጡ የሚጎበኙት ታዋቂ የሆነ ቦታ ነው ማለት ነው። በዩኔስኮ የተመዘገበ ማለት ነው። እንግዲህ የተመሰረተበትን ሂስቶሪካል የሆነ ባክግራውንዱን በምናይበት ጊዜ እንግዲህ የተመሰረተው በንጉስ ላሊበላ ጊዜ ነው ማለት ነው። ወይም በዛጉዌ ዳይናስቲ ጊዜ ንጉስ ላሊበላ ያስገነቡት ቦታ ነው ማለት ነው። እንግዲህ ይህ የተመሰረተው በ12ኛው እና በ13ኛው ሴንቸሪ ወይም ዓመተ ምህረት የተመሰረተ ቦታ ነው ማለት ነው። ወይም ታሪካዊ ቦታ፣ ሃይማኖታዊ ታሪካዊ ቦታ ነው ማለት ነው። እንግዲህ ከተመሰረተና ከተሰራ በኋላ ይህ ቦታ እንግዲህ አዲሱ ኢየሩሳሌም ወይም አዲስቷ ኢየሩሳሌም እየተባለ የሚጠራ ቦታ ነው ማለት ነው። እንግዲህ ላሊበላ ከሌሎች ለየት የሚያደርገው ከአንድ አለት ወደ 11 የሚደርሱ ቤተክርስቲያኖች የተሰሩ ተፈልፍለው የተሰሩ ቦታዎች ቤተክርስቲያኖች አሉ። ይህ መሰረት አድርጎ ሰዎች የሚደነቁበት የሚገረሙበት በዛ ዘመን በ11ኛው እና በ12ኛው ዓመተ ምህረት አካባቢ ያለው የሰው ልጅ ንቃተ ህሊና የሰው ልጅ ጥበብ እሱን መሰረት አድርገው ሰዎች ኢምፕረስ የሚሆኑበት የሚገረሙበት ነው። ስለዚህ በዓለም ዙሪያ የሚገኙ ሰዎች እየመጡ የሚጎበኙት በየዓመቱ ከፍተኛ የሆነ ጎብኚ ወደዛ የሚሄድበት ነው ማለት ነው። አንደኛ በመጎብኘት ሰዎቹ ታሪካዊ የሆነው ሂደት የሚረዱበት ነው ማለት ነው። ሁለተኛ ደግሞ እንግዲህ በሀገር ውስጥም እንግዲህ የኦርቶዶክስ እምነት ተከታይ የሆኑ በአብዛኞቹ የድህነት ቦታ አድርገው የሚያስቡት ነው ማለት ነው። እንግዲህ እዛ ቦታ የሄደ ሰው ያው ኃጢአቱ ይሰረይለታል ተብሎ ይታመናል እና በየዓመቱ በገና ጊዜ ወይም በኢየሱስ ክርስቶስ ልደት ጊዜ ሰዎች ወደዛ በመሄድ ቦታው ላይ የሚጸልዩበት ቦታ ነው ማለት ነው። እንግዲህ ይሄ ቦታ እንግዲህ ቅድም እንዳልነው 11 የሚደርሱ ቤተክርስቲያናት ያሉት ነው። ይህ እንግዲህ የተሰራው ከአንድ አለት ነው ማለት ነው። የተለያየ ቦታ ቢገኝም ከአንድ አለት ተፈልፍሎ የተሰሩ ቤተክርስቲያናት የያዘ ነው ማለት ነው። ለመዘርዘር ብንሞክር ለምሳሌ በስተሰሜን በኩል የሚገኙ ቤተክርስቲያኖች ለመዘርዘር ብንሞክር ቤተ መድኃኔዓለም የሚባል አለ፣ ቤተ ማርያም የሚባል አለ፣ ቤተ መስቀል የሚባል አለ፣ ቤተ ደናግል የሚባል አለ፣ ቤተ ጎልጎታ የሚባል አለ ማለት ነው። እንደገና በስተ ምስራቅ በኩል ደግሞ ብንመለከት ቤተ አማኑኤል፣ ቤተ ቅዱስ መርቆሬዎስ፣ ቤተ አባ ሊባኖስ፣ ቤተልሔም የሚባል አለ ማለት ነው። በስተ ምዕራብ በኩል ደግሞ ብናይ ማለት ነው ቤተ ጊዮርጊስ የሚባል አለ ማለት ነው። ስለዚህ በአጠቃላይ 11 የሚደርሱ ቤተክርስቲያናትን በውስጡ የያዘ ቦታ እንግዲህ በአጠቃላይ ላሊበላ ተብሎ ይጠራል ማለት ነው። እንግዲህ እነዚህ ቤተክርስቲያን በሙሉ የተሰሩት ከአንድ አለት ነው ወይም ከአንድ ከተያያዘ አለት ተፈልፍሎ የተሰሩ ናቸው ማለት ነው። በዓለም ዙሪያ ያሉ ሰዎች ወደዛ ቦታ በመሄድ በዛን ጊዜ በ11ኛው እና በ12ኛው ጊዜ የነበሩ ሰዎች የሰው ልጅ ጥበብ የቤተክርስቲያን አሰራሩ ቤተክርስቲያን ምንድነው አለቱን ፈልፍለው ገንብተው በጣም በሚያምር ሁኔታ ገንብተው እዚህ ድረስ እንዲቆይ ማስቻላቸው የሰው ልጅ ጥበብ የሰው ልጅ ንቃተ ህሊና ኢምፕረስ የሚያደርግ የሚያስገርም ስለሆነ በዓለም ዙሪያ ያሉ ሰዎች ወደዛ እየሄዱ ይጎበኙታል፣ ያዩታል ማለት ነው። እንግዲህ ቅድም እንዳልነው የተሰራው ከአንድ አለት ነው ማለት ነው። ይህ እንግዲህ ሰዎችን የሚያስገርም ነው ማለት ነው። እንደገና ደግሞ አሰራሩ በሚገርም ሁኔታ እየተሰራ ነው ማለት ነው። እንግዲህ በአብዛኛው ሰዎች የሚጎበኙት በገና ጊዜ ወይም በኢየሱስ ክርስቶስ ልደት ላይ በመገኘት ይጎበኙታል በብዛት ማለት ነው። እንግዲህ ቱሪዝም ወይም በጉብኝት ከፍተኛ የሆነ እንደ ሀገርም ገቢ የሚያስገኝ ቦታ ነው ማለት ነው። ምክንያቱም በዓለም አቀፍ ደረጃ ሰዎቹ ወደዛ በመሄድ የሚያዩት የሚጎበኙት ቦታ ስለሆነ ማለት ነው። እንግዲህ በዓለም አቀፍ የቅርስ የተመዘገበው ወይም በዓለም አቀፍ ቅርስነት የተመዘገበው ወይም በዩኔስኮ የተመዘገበው ይህ ቦታ በ1978 ነው ማለት ነው። እንግዲህ ይህ ቦታ የዓለም አቀፍ ቅርስ ነው ማለት ነው። ወይም በዩኔስኮ የተመዘገበ ቅርስ ነው ማለት ነው። ስለዚህ ይሄ ከተመዘገበ ጀምሮ በዓለም ዙሪያ ያሉ ሰዎች ወደዚህ በመምጣት ይጎበኙታል፣ ያያሉ፣ የነበረውን ጥበብ አጠቃላይ አሰራሩ ያያሉ፣ ይረዳሉ፣ ኢንተረስት ይሆናሉ ማለት ነው። እንግዲህ በአፍሪካ
ትልቁ የተሰራውን ጥበብ ያረፈበት ነው ተብሎ ይታመናል ማለት ነው፣ እንደ አፍሪካ ማለት ነው ይህ ቦታ። ይህ እንግዲህ በጣም የሚገርም የሚደንቅ ቦታ ነው ማለት ነው። በዚህ ዙሪያ ይህን ቦታ በማየት በዓለም ዙሪያ ያሉ ሰዎች ኢንጆይ የሚያደርጉበት የሚዝናኑበት፣ የእምነቱ ተከታይ የሆኑ ደግሞ እዛ ሄደው የሚድኑበት ቦታ ነው ማለት ነው። እንግዲህ ምናልባት ስለ ላሊበላ የት ነው ያለው፣ የት አካባቢ ይገኛል፣ ምን አይነት ነው የሚለውን በትንሹ ኢንፎርሜሽን በትንሹ መረጃ ለመስጠት ያክል ይህን ቪዲዮ ሰርቸዋለሁ። ስለተከታተላችሁ እጅጉን አመሰግናለሁ። ሰላም።